ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን የመጀመሪያ ፊደላትን በመጠቀም እንዴት አድርገን ቀለል ባለ መንገድ ቃላቶችን መስረተን አገጣጥመን ማንበብ መጻፍ እንችላለን የሚል ትምህርት ነው ዛሬ የምንመማረው። በተለይ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የመጀመሪያ ፊደላትን በመጠቀም ቀለል ባለ መንገድ ቃላቶችን አገጣጥመን መስርተን እንዴት አድርገን ነው ማንበብ መጻፍ የሚችለው ቀለል ባለ ሁኔታ የሚለውን ትምህርት ነው ዛሬ የምንመማረው። እንግዲህ የተለያዩ ፊደላት ናቸው። እዚህ ጋር የመጀመሪያ ፊደላቸውን በመጠቀም አገጣጥመን እናነባለን፣ እንጽፋለን በቀላሉ መንገድ ማለት ነው። እንግዲህ የመጀመሪያው ከዚህ ጋር ሀገር በአንድ ላይ ሀገር ብለን ቀለል ባለ መንገድ በዚህ ሁኔታ ማንበብና መጻፍ እንችላለን። ደግሞ ሀሳብ በአንድ ላይ ሀሳብ ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ ለወጠ በአንድ ላይ ለወጠ። ቀጣይ ደግሞ ለበሰ በአንድ ላይ ለበሰ። ቀለል ባለ መንገድ አሁን እንደዚህ ቃላቶችን አገጣጥመን በዚህ መንገድ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሀብት በአንድ ላይ ሀብት። ቀጣይ ደግሞ ሀብል በአንድ ላይ ሀብል። ጠቅለል ስናደርገው ሀገር፣ ሀሳብ፣ ለወጠ፣ ለበሰ፣ ሀብት፣ ሀብል ብለን በዚህ መልኩ ቀለል ባለ መንገድ ቃላቶችን ፊደላትን በማጣመር በማገጣጠም ማንበብና መጻፍ እንችላለን። ቀጣይ ደግሞ መከረ በአንድ ላይ መከረ። ቀጣይ ደግሞ መለሰ በአንድ ላይ መለሰ። በቀላሉ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብ መጻፍ። ቀጣይ ደግሞ አሁንም ሰመረ በአንድ ላይ ሰመረ። ቀጣይ ደግሞ ሰረቀ በአንድ ላይ ሰረቀ። ቀጣይ ደግሞ ረዳት በአንድ ላይ ረዳት። ቀጣይ ደግሞ ረበሸ በአንድ ላይ ረበሸ። እንግዲህ ጠቅለል ስናደርገው የመጀመሪያ ፊደላቶችን በመጠቀም መከረ፣ መለሰ፣ ሰመረ፣ ሰረቀ፣ ረዳት፣ ረበሸ ብለን በዚህ መልኩ ቃላቶችን በቀላሉ መንገድ አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ እዚህ ጋር ሰላም በአንድ ላይ ሰላም። ቀጣይ ሰበረ በአንድ ላይ ሰበረ። ቀጣይ ደግሞ ሸሸገ በአንድ ላይ ሸሸገ። ቀጣይ ደግሞ ሸለመ በአንድ ላይ ሸለመ። ቀጣይ ደግሞ ቀመሰ
በአንድ ላይ ቀመሰ ቀመሰ። ቀጣይ ደግሞ ቀደመ ቀደመ በአንድ ላይ ቀደመ። እንግዲህ ጠቅለል ስናደርገው ሰላም፣ ሰበረ፣ ሸሸገ፣ ሸለመ፣ ቀመሰ፣ ቀደመ ብለን በዚህ መልኩ ቃላቶችን በቀላሉ መንገድ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ተመኘ ተመኘ በአንድ ላይ ተመኘ ተመኘ። ቀጣይ ደግሞ ተገኘ ተገኘ በአንድ ላይ ተገኘ ተገኘ። ቀጣይ ደግሞ ቸልታ ቸልታ በአንድ ላይ ቸልታ ቸልታ። ቀጣይ ደግሞ ቸርነት ቸርነት በአንድ ላይ ቸርነት ቸርነት። ቀጣይ የሰው የሰው በአንድ ላይ የሰው የሰው። ቀጣይ የጋራ የጋራ በአንድ ላይ የጋራ የጋራ። ጠቅለል ስናደርገው ተመኘ፣ ተገኘ፣ ቸልታ፣ ቸርነት፣ የሰው፣ የጋራ ብለን በዚህ መልኩ በቀላሉ መንገድ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ እዚህ ጋር ነበረ ነበረ በአንድ ላይ ነበረ ነበረ። ቀጣይ ነሰረ ነሰረ በአንድ ላይ ነሰረ። ቀጣይ ደግሞ አከመ አከመ በአንድ ላይ አከመ አከመ። ቀጣይ አረሰ አረሰ በአንድ ላይ አረሰ አረሰ። ቀጣይ ደግሞ ከበረ በአንድ ላይ ከበረ ከበረ። ቀጣይ ደግሞ ከሰረ ከሰረ በአንድ ላይ ከሰረ። እንግዲህ ጠቅለል ስናደርገው ነበረ፣ ነሰረ፣ አከመ፣ አረሰ፣ ከበረ፣ ከሰረ ብለን በዚህ መልኩ በመጀመሪያ ፊደላታቸው በመጠቀም አገጣጥመን ቃላቶችን በቀላሉ መንገድ በተለይ ጀማሪ ለሆናችሁ በዚህ መልኩ ቀለል ባለ መንገድ ቃላቶችን በማጋጠም ፊደላትን ከለያችሁ በኋላ ሆሄዎችን ከለያችሁ በቀላሉ መንገድ ቃላቶችን በመመስረት በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ